በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦቼ እንደምን አደራችሁ? አሜን። በመጠበቅ ጥባቁቱ ሳይለየን የሌሊቱን ግርማ ሞገስ ገፎ የጠዋቱን ብርሃን እንድናይ ለረዳን አምላካችን ስሙ የተመሰገነ የተከበረ ይሁን። አሜን። እናታችን ቅድስት ድንግል ማርያም አትለይምና ልጇን ባከበራት የክብር መጠን ከፍጡራን በላይ ከፈጣሪ በታች የተመሰገነች የተከበረች ትሆን። መላእክት፣ ሰማዕታት፣ ጻድቃን፣ ነቢያት እንደየማዕረጋቸው ክብር ምስጋና ይድረሳቸው። አሜን። እነሆ ጥቅምት 10 የዕለቱ ወንጌል አንደኛ ወደ ቲቶ ሰዎች ምዕራፍ 1 ከቁጥር 7 እስከ 12 ኃይለ ቃሉም እንዲህ ይላል። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቅፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና፣ እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኛዎች፣ ክፉዎች፣ አራዊት በላተኛዎች፣ ስራ ፈቶች ናቸው ብሏል። ስለ ቅዱስ ቃል ባለቤት ምስጉን አሜን። ሁለተኛ ወደ አንደኛ ጴጥሮስ መልእክት ምዕራፍ 5 ከቁጥር 9 እስከ ፍጻሜው ኃይለ ቃሉም እንዲህ ይላል። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። እየመከርኋችሁና የምትቆምባት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን እየመሰከርሁላችሁ የታመነ ወንድም እንደሆነ በቆጠርሁት በሰልዋኖስ እጅ በአጭሩ ጽፌላችኋለሁ። ከእናንተ ጋር ተመርጣ በባቢሎን ያለች ቤተ ክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። በፍቅር አሳሳም እርስ በራሳችሁ ሰላምታ ተሰጣጡ። በክርስቶስ ላላችሁ ለሁላችሁ ሰላም ይሆን፣ አሚን። ስለ ቅዱስ ቃሉ የቃሉ ባለቤት ሁሉ እግዚአብሔር የተመሰገነ ይሁን። ሶስተኛ የሐዋርያት ሥራ ንጹሕ ከሆነ ንጹሕ ምንጭ የተገኘ ሐዋርያት ጸሎት ልመናቸው በረከት ረድኤታቸው ከቅድስቷ ቤተ ክርስቲያናችን ጋር እንዲሁም ከቅድስቷ ሀገራችን ጋር ለዘላለም ጸንቶ ይኖር፣ አሜን። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ኃይለ ቃሉም እንዲህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄዱ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ። ስለ ቅዱስ ቃሉ የቃሉ ባለቤት ምስጉን ይሁን። አራተኛ ምስባከ መዝሙር 131 ከቁጥር 9 ኃይለ ቃሉም እንዲህ ይላል። ካህናት ጽድቅህን ይልበሱ፣ ቅዱሳንህንም ደስ ይበላቸው፣ አሚን። ስለ ቅዱስ ቃሉ የቃሉ ባለቤት ምስጉን ይሁን።
አምስተኛ የመጨረሻ ወንጌል የማርቆስ ወንጌል ምዕራፍ 13 ከቁጥር 9 እስከ 32 ኃይለ ቃሉም እንዲህ ይላል። እናንተ ግን ለራሳችሁ ተጠንቀቁ፣ ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራብም ትገረፋላችሁ፣ ምስክርም ይሆኑባቸው ዘንድ ስለ እኔ በገዢዎችና በነገሥታት ፊት ትቆማላችሁ። አስቀድሞ ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል። ሲጎትቷችሁና አሳልፈው ሲሰጧችሁም ምን እንድትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዚያች ሰዓት የሚሰጣችሁን ተናገሩ፣ የሚናገረው መንፈስ ቅዱስ ነው እንጂ እናንተ አይደላችሁምና። ወንድምም ወንድሙን፣ አባትም ልጁን ለሞት አሳልፎ ይሰጣል። ልጆችንም በወላጆቻቸው ላይ ይነሳሉ፣ ይገድሉአቸውማል። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። ነገር ግን በነቢዩ በዳንኤል የተባለውን የጥፋት ርኩሰት የማይገባው ስፍራ ቆሞ ብታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። በሰገነትም ያለ ወደ ቤት አይውረድ፣ ከቤቱም አንዳች ይውሰድ ዘንድ አይገባም። በእርሻም ያለ ልብሱን ይውሰድ ዘንድ ወደ ኋላው አይመለስ። በዚያን ወራትም ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያን ወራት እግዚአብሔር ከፈጠረው ከፍጥረት መጀመሪያ ጀምሮ እስከ አሁን ድረስ ያልሆነ ደግሞም የማይሆን የመከራ አይነት ይሆናልና። ጌታስ ወራቶቹን ባያሳጥር ሥጋ ላይ የለበሰ ሁሉ ባልዳንም፣ ነገር ግን ስለ መረጣቸው ምርጦች ወራቶችን አሳጠረ። በዚያን ጊዜም ማንንም እነሆ ክርስቶስ ከዚህ አለ ወይንም እነሆ ከዚያ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅ ያደርጋሉ። እናንተ ግን ተጠንቀቁ፣ እነሆ አስቀድሜ ሁሉን ነገርኋችሁ። በዚያን ወራት ግን ከዚያ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃያላት ይናወጣሉ። በዚያን ጊዜም የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያን ጊዜ መላእክት ይላካሉ፣ ከአራቱ ነፋሳትም ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ይሰበስባቸዋል። ምሳሌውንም ከበለስ ተማሩ። ጫፈዋ ሲለሰልስ ቅጠልዋም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ ደግሞ እናንተ ይህን ሁሉ መሆኑን ስታዩ ቀርቦ በደጅ እንደሆነ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ስለ ቅዱስ ቃሉ የቃሉ ባለቤት ልዑል አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሚን።